አረፋልን መልእክት ተላለፈ፣ ጸሎት ተደረገ። ከዛ ኧረ ምግብ መብላት አለባችሁ ተባለ። ደክሟችኋል፣ ምግብ መብላት አለባችሁ ተባለ። እኔ እዛ ነው ምግብ በመሶብ ያየሁት የናፈቀኝ ነገር። እኔ በሰሃን ምግብ አልወድም። ምንም ያህል መሶብ አምጥተው አጠገባችን ትንሽ እኮ ነን፣ ግን ምን ያክል ስስት አያውቅም። የጎንደር ህዝብ ስስት የማያውቅ ሰው ቆሞ የሚያበላ ህዝብ በኢየሱስ ክርስቶስ ቆሞ ብላ ጠጣ ምን ይጨመር ፊቱ ፈገግ እያለ የሚያበላ ህዝብ ስስት አያውቅም። የጎንደር ህዝብ በስመ አብ እግራችንን አጥበው ባራረሰውም እግራችንን አጥበው በስነ ስርዓት ከዛ በኋላ ተቀመጥን በየቦታው ቁጭ አልን። ከዛ በኋላ ለኔ ደግሞ እኔን ሲያዩኝ ደግሞ በኢየሱስ ክርስቶስ እንኳን ደህና መጣ። በጣም ብዙ አቀኛለ ከጎንደር በጣም ብዙ ጥምጥም ሰው እግዚአብሔርን ሰላም ያርገው ሀገሩን በእውነት በስመ አብ ወወልድ ወመንፈስ ቅዱስ። ችግር አየው ያን ህዝብ ችግር አየው አይሙት ሰላም ያርገው ችግር አይግጠም። በጣም ለካ እንደዚህ አይነት ተወዳጅነት አለኝ እዛ ህዝብ ልብ ውስጥ ብዬ ያሰብ ሰላምታ እግሬ ላይ ውድቅ እያሉ ነው ሰላም ሁሉ እግዚአብሔር ምስክር ውድቅ እግሬ ላይ ሲያዩ ስፍስፍ ብሎ አለ አይደል። ከዛ እንደዛ ብሎ እግራችንን አጥበው እጃችንን ታጥበን ፏ ብለን ቁጭ አልን። ክብ ሰርት በስመ አብ ወወልድ ወመንፈስ ቅዱስ መጣ ምግቡ ቁጭ አልን። ከዛ ክፍትል የአገር እንጀራ ነው እንደዚህ ለስንት ሰው ነው አልኩኝ እኔ ይሁሉ በጣም ብዙ እንጀራ በሰላሙ ጊዜ ቢሆን ደግሞ እንዴት ሊሆን ነው አልኩ። ይሄ ሁሉ ለስንት ሰው ነው? ማን በልቶ ሊጨርሰው ነው? ግራ ገባኝ ነው ሳይሆን ይሄ ሁሉ ለስንት ሰው ነው? ገና ተከፍቶ መግባቱን ምኑን አድርገው ገና ሁለት እንደጎረሰ አራት እንጀራ ይዞ ይመጣሉ። አራት እንጀራ ይዞ ይመጣሉ። ያረጋና መረች ነካ ነው ግማሽ ሩብ አልበላንም። በዚህ ይጨመር ምን ይጨመር ተስማ እንደዛ አዎ እንደዛ አብልቶን አጠጥተውን ከዛ ወደ ክፍላችን ሄድን። በነጋታው ደግሞ ወደ 7-8 ቦታ ተጠራል። እኔ ነግራችኋለሁ፣ እኔ ዶሮ ወጥ አልወድም፣ ብዙ ፍቅር የለኝም። ጎንደር ከተማ ላይ የበላሁት ዶሮ ግን እንደወድ አደረገኝ እግዚአብሔር። እዚህ እንሄዳለን፣ እዚህ ደግሶ ይጠራል፣ እዚህ ደግሶ ይጠራል፣ እዚህ እኔ ጋር ካልገባችሁ እኔ እዛ ነው። እኔ አዲስ አበባ ሰው ካልተዋወቀ በስተቀር ሰላም አይባባልም። አዲስ አበባ ላይ እኔ ሰው ካልተዋወቀ በስተቀር በጠዋት ሲገናኝ ሰላም አይባባልም። የሚተዋወቀው ነው ሰው። እዛ ተዋወቅ ካልተዋወቅ ደህና አደርክ ከእግዚአብሔር ይመስገን፣ ደህና አደርክ ከእግዚአብሔር ይመስገን፣ ደህና አደርክ ከእግዚአብሔር ይመስገን፣ ሁሉም ደህና አደርክ ከእግዚአብሔር ይመስገን፣ እንደምን አደርክ እግዚአብሔር ይመስገን። እግዚአብሔር ከጠዋት እስከ ማታ የሚመሰገንበት ቦታ ገረም ይመጣ። እዛ ሌሊቱን ስንዘምር ስለነበረ ነው ድምፄ እንደዚህ የሆነው። ከዛ የሆነ ቦታ ሄድን። ምንድን ነበር በእናታችሁ ጠፋብኝ። የሆነ ቦታ ሄደን ዶሮ መጣና በላይ እርጎ ምናምን እየተደረገ በላይ ይመጣል፣ አያልቅ ይበላል፣ ወዲያው ሰውን እንዴት በቃኝ ነው። እኔ ዶሮ ማየት የማልወደው ልጅ ብዙ በስመ አብ ቀላል በለው። እሱም በልተን እንደገና